አሊኤክስፕረስ ላይ እንደምትመለከቱት 31 አካባቢ ዶላር ሰብስቤያለሁ የዛሬውን ሳይጨምር ማለት ነው። በቀን እንግዲህ እስከ 1.5 አካባቢ ዶላር መሰብሰብ ትችላላችሁ። ያም ደግሞ በዲስካውንት እቃዎችን የምታዙበት ነው። በጣም ደስ የሚል ነው ማለት ነው። እሱን እንግዲህ ይሄንን ያን ያህል ታስኮቹ ምንም የሚወስዱ አይደለም። በየቀኑ ገብታችሁ ብቻ ሰብሰብ አድርጋችሁ ብቻ የምትወጡበት ነው ማለት ነው። እሱን አሳያችኋለሁ። እንግዲህ አፕሊኬሽኑ ይሄንን ይመስላል ማለት ነው። ብቻ አሳያችኋለሁ። አፕሊኬሽኑ እንግዲህ ስትገቡ ይሄን ይመስላል ማለት ነው። ይሄ ነው አሊ ኤክስፕረስ ብላችሁ ፕሌይ ስቶር ላይ ማውረድ ትችላላችሁ። ካወረዳችሁ በኋላ ሬጂስተር አድርጋችሁ ቀጥታ መጠቀም ትችላላችሁ ማለት ነው። እዚህ ስትገቡ እነዚህ 5 ታቦች አሉ ከታች ማለት ነው። ሆም ላይ ስትሆኑ እንደዚህ በዚህ መልኩ ያመጣላችኋል። እዚህ ቦታ ላይ ነው እንግዲህ ኮይን የሚል አለ፣ ፕራይስ ላንድ የሚል አለ። ሁለቱ ላይ እየገባችሁ ዴይሊ መሰብሰብ ትችላላችሁ ማለት ነው። በፈለጋችሁ ሰዓት ማለት ነው። በ24 ሰዓት ውስጥ እነዚህን ታስኮች በመስራት ዶላሮችን ትሰበስባላችሁ በኮይን መልክ ማለት ነው። ያም ደግሞ በዲስካውንት እንድትገዙ ያደርጋችኋል። ለምሳሌ 10 ዶላር እቃ ቢሆን እናንተ 60% ከተቀነሰላችሁ ወይም ደግሞ 70% ከተቀነሰላችሁ በ10 ዶላር የነበረውን በ3 ዶላር መግዛት ትችላላችሁ ማለት ነው። እሱን ነው ማሳያችሁ ማለት ነው። ስለዚህ እዚህ ቦታ ላይ እንደምትመለከቱት ይሄ ኮይን የሚላለው ኮይኑን አንድ ጊዜ እንነካዋለን ማለት ነው። ኮይንን ስንነኩት ወደዚህ ይወስዳችኋል፣ ኮይን የሚሰበሰብበት ቦታ ላይ ማለት ነው። እንደምትመለከቱት አሁን እየከፈተ ይገኛል ማለት ነው። ኦልሞስት እየከፈተ ነው እዚህ ቦታ ላይ። ስለዚህ ምንድነው የምናደርገው ማለት ነው። እንደዚህ ሲከፍትልን እዚህ ቦታ ላይ ያላችሁን ዴይሊ የሰራችሁትን ስንት ቀን ደርሳችኋል ይላል። 17 ቀን ነው እንደምትመለከቱ እንግዲህ 31 አካባቢ ዶላር ሰርቻለሁ ማለት ነው። እዚህ ቦታ ላይ ስላጠቃቀሙ እስከ መቼ ነው እስከ 6 ወር ድረስ መሆኑን እዚህ ቦታ ላይ ገብታችሁ ማየት ትችላላችሁ። እንደምትመለከቱ እንግዲህ በአንድ ጊዜ እዚህ በላይ ብቻ ስንት ይሰጠኛል ማለት ነው? 0.7 ዶላር ይሰጠኛል ማለት ነው። እንደምትመለከቱት ይሄ መጀመሪያው ማለት ነው። እንደውም ኤክስትራ ደግሞ 5 ይጨምርልኛል ማለት ነው። ያንንም እንዴት አድርገን መሰበሰብ እንደምንችል አሳያችኋለሁ። ከዛ እንደምትመለከቱት ይሄኛውን አንድ ጊዜ ክሊክ ሳደርግበት ስንት አገኛለሁ ማለት ነው? 0.7 አገኛለሁ ማለት ነው። እንደምትመለከቱት አሁን 0.7 ሳገኝ ኦልሞስት 31.95 ይሆናል ማለት ነው። እዚህ ቦታ ላይ ውስጥ ገብቼ ደግሞ ሌሎች ኮይኖችን እሰበስባለሁ። እንዲሁም ደግሞ እዚህ ቦታ ላይ 70 አካባቢዎችን አገኛለሁ። የምረው እንደምትመለከቱት 0.01 አገኛለሁ። አሁን ዴይሊ ቼክ ኢን የሚለውን ይሄን አንድ ጊዜ ክሊክ አደርግበታለሁ። እንደምትመለከቱት አሁን ከ96 ሆነ። እንዲሁም ደግሞ ወረድ እያልኩኝ እነዚህ እያንዳንዱን ቼክ ማድረግ ነው የሚጠበቅብኝ። እንደምትመለከቱት ጎ ለዋለሁኝ። ይሄን ጎ ስትሉት እዚህ ቦታ ላይ 20 ሰከንድ 15 ሰከንድ አካባቢ ይቆጥራል። እንደምትመለከቱት ባለፈው በዲስካውንት የገዛሁበትን እዚህ ያሳየኛል ማለት ነው። በዲስካውንት የገዛሁበት ነው። አንድ ይሄን ሰዓት አዝዤ አስመጥቻለሁ። ያስመጣሁትም እንደምትመለከቱት 0.87 በመክፈል ነው። የቀነሰልኝ ስንት ቀንሱልኛል? 1.32 ዶላር ቀንሶልኛል ማለት ነው። ከዛ እዚች ቦታ ላይ ቺንቲኳን አንድ ጊዜ ትነኳታላችሁ ማለት ነው። ቺንቲኳን አንድ ጊዜ ስትነኩ ምን ያደርግላችኋል? ራይት ይሆናል ማለት ነው። ይሄኛው እዚህ ቦታ ላይ 32 ዶላር ደረስኩ ማለት ልክ እንደዚሁ እነዚህን እያንዳንዱን ትሰሯቸዋላችሁ ማለት ነው። ሰዓቱን ለእናንተ ላለማባከም ማለት ነው። እዚህ ቦታ ላይ እንደየረዝም ቪዲዮ እንደምትመለከቱት በዚህ መልኩ ይመጣላችኋል። እዚህ ቦታ ላይ ደግሞ አንዱን ክሊክ አድርጋችሁ ምን ማለት ነው ወደ ሳይቱ መግባት ነው። ሳይቱን እንድትጎበኙ ስለሚፈልግ ማለት ነው። ሳይቱን ስጎበኙ ደግሞ አሁንም እዚህ ቦታ ላይ ስንት ይሰጣችኋል? 5 ይሰጣችኋል ማለት ነው። እንደምትመለከቱት ከዛ ወደ ኋላ ትመልሳላችሁ። ይሄ እዚህ ቦታ ላይ ይጠፋል ማለት ነው። ልክ እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። ሌላው ፕራይስ ላንድ ውስጥ ገብቶ መስራት ነው የሚሆነው ማለት ነው። እዚች ቦታ ላይ ያለ ፕራይስ ላንድ ውስጥ ገብተን ደግሞ መሰብሰብ እንችላለን። እቺኛዋን ጎ ብለን ማለት ነው። እዚች ቦታ ላይ ገብተን ፕራይስ ላንድ የሚል ባላለው እዚህ ቦታ ላይ ገብተን ደግሞ ብዙ ኮይኖችን መሰብሰብ እንችላለን ማለት ነው። የራሱ ደረጃ አለው። ይሄ ዛፍ እንግዲህ ቀስ እያለ ውሃ እየጠጣ ነው እዚህ የደረሰው ማለት ነው። እሱ ላይም ገብታችሁ የምትሰበስቡት አለ ማለት ነው። እንደምትመለከቱ እዚህ ቦታ ላይ ዴይሊ ቼክ ኢን የምታደርጉት አለ። ብዙ ጨዋታዎችን ኮሌክት ነው ይላችኋል። እዚህ ቦታ ላይ እንደምትመለከቱ እዚህ ቦታ ላይ ዴይሊ ቼክ ኢን የምታደርጓቸው አለ። እንደምትመለከቱ አሁን ይሄን ቼክ ያደርገዋል ማለት ነው። ስለዚህ ይሄን ቼክ ሳደርገው ደግሞ 32 አካባቢ ነበር የሆነ ያህል ይሰጠኛል ማለት ነው። እዚህ ቦታ ላይ እነዚህን ቼክ እያደረግን እንጠቀማለን ማለት ነው። እንደምትመለከቱት አሁን ቼክ ብየዋለሁ ማለት ነው። ኮሌክት አድርጌያለሁ ማለት ነው። ቼክ ኢኑ ተጠናቋል። ይሄንን መለሳለሁ ማለት ነው። እዚህ ቦታ ላይ ደግሞ እያንዳንዱን የምንሰራቸው አሉ። እዚህ ቦታ ላይ ይሄንን ክሊክ እያደረግን ደግሞ ውሃ ማጠጣት ነው። ይሄን ዛፍ ማለት ነው። እንደምትመለከቱት እዚህ ቦታ ላይ ውሃ እያጠጣን እንሰራለን ማለት ነው። እንደዚህ ኮሌክት ታደርጉታላችሁ ይሄን እየነካችሁ ማለት ነው። እዚህ ቦታ ላይ ውሃ እያጠጣችሁ መስራት ነው። እዚህ ቦታ ላይ የሚሰበሰብ ደግሞ አለኝ። እቺኛዋን አንድ ጊዜ ክሊክ አደርግባታለሁ። ሌሎች እድሎችን ይሰጠኛል ማለት ነው። እንደምትመለከቱት ይሄኛውን ሳረግ አሁን 7 ቻንሶችን ሰጥቶኛል ማለት ነው። ሚሽን የሚል አለ። ሚሽን ውስጥም ገብተን እንዴት እንደምንሰበስብ እንመለከታለን ማለት ነው። እያንዳንዱን ላይ ያሳያችሁ ብዬ ነው። እንደምትመለከቱት ይሄን እየነካችሁ እስከ 0 ታደርሱታላችሁ ማለት ነው። እዚህ ጋር ደግሞ ፐርሰንት አለ። ይሄን ፐርሰንቱን ሲያልፍ የሆነ ያህል ብዙ ፖይንት ሊሰጣችሁ ይችላል፣ ብዙ ዶላር ሊሰጣችሁ ይችላልና ይሄን እንደዚህ እያደረጋችሁ ትጨርሱታላችሁ ማለት ነው። በዚህ መልኩ መሰብሰብ ነው ይሄኛው። እንደዚህ እያደረጋችሁ እንደምትመለከቱት አሁን እዚህ ቦታ ላይ እንደገና ፕላስ ቻንሶችን እየጨመረልኝ ይገኛል ማለት ነው።
እንደዚህ እያደረጋችሁ ኮሌክት ትሉታላችሁ ማለት ነው። እዚህ ቦታ ላይ ያለውን እዚህ ቦታ ላይ ቻንሱን ይጨምርላችኋል ያጎደላችሁትን። እዚህ ቦታ ላይ ደግሞ ሚሽን የሚላለው ሚሽን ውስጥ ገብታችሁም ሚሽን የሚለውን እዚህ ቦታ ላይ ሚሽን የሚለው ውስጥ ደግሞ እንደምትመለከቱ እዚህ ቦታ ላይ ኮሌክት እንድታደርጉ ይፈቅድላችኋል። ብዙ ኮሌክት የሚደረጉ አሉ። እዚሁም ገብታችሁ ምን ትሏቸዋላችሁ ተሰበስቧቸዋላችሁ ማለት ነው። እንደምትመለከቱት ስትሰበስቡ እዚህ ቦታ ላይ ቻንሳችሁ እንደገና እያደገ ይሄዳል ማለት ነው። እንደምትመለከቱት እዚህ ቦታ ላይ ያሉትን መሰብሰብ ይጠበቅባችኋል ማለት ነው። እነዚህ ነው እየሰበስብናቸው እንሄዳለን ማለት ነው። አሁን ልሰብስብና አላሳያችሁ። ልክ በእንደዚህ መልኩ ሰበስቧቸዋላችሁ ማለት ነው። እነህል የሚያታግሉ አይደሉም። አፕግሬድ ባረጋችሁ ቁጥር የሆነ ያህል ዶላር ይሰጣችኋል ማለት ነው። አፕግሬድ የሚደረግ አለ። ለምሳሌ እኔ 71% ደርሻለሁ ማለት ነው። አፕግሬድ ስታደርጉ የተሻለ ፖይንት ይሰጣችኋል ማለት ነው። አቤት ጊዜ በዚህ መልኩ ትሰበስባላችሁ ማለት ነው። እንደምትመለከቱት 31 ነበር። ኦልሞስት አሁን 32.86 አካባቢ ነው። ኦልሞስት ከ1.7 በላይ ዶላር ሰብስበናል ማለት ነው። ስለዚህ ዲቴሉ ማየት ትችላላችሁ። የሰበሰብነውን የዛሬውን ማለት ነው። እዚህ ቦታ ላይ ተገቡና ላው ላይ ክሊክ ታደርጉበታላችሁ ማለት ነው። እዚህ ላይ ክሊክ ስታደርጉበት ከምን ከምን እንደሰበሰባችሁ እያንዳንዱን ያሳያችኋል ማለት ነው። ወርታችሁ ወረድ ብላችሁ ማለት ነው። እንደምትመለከቱት ዲስካውንት የተጠቀማችሁበት ካለ እሱን ያሳያችኋል። እንደምትመለከቱት 5 እያለ ወርታችሁ ወርድላችኋል ማለት ነው። ይሄ ቀን 25 ነው ማለት ነው። ኦክቶበር 25 ነው። እያንዳንዱ ታዩታላችሁ። ሰባውን የሚያገኘውትን እዛ ያሳያችኋል። እዚህ ቦታ ላይ ደግሞ 20 እንደምትመለከቱት ከፕራይስ ላይ እንዳገኘሁት አሁን ቅድም ስንጫወታቸው ከነበሩት ውስጥ ማለት ነው። እንዳጋጣሚ ሆኖ 20 ብቻ ነው እንጂ ዝም ብሎ ብዙ ሊሰጣችሁ ይችላል። ፕራይስ ላንድ ብሎ እስከ 80ም ሊሰጣችሁ ይችላልና ፕራይስ ላንድ ገብታችሁ ታገኛላችሁ። ሰባ ደግሞ መጀመሪያ ላይ ያገኘነው ነው። አክቲቬሽኗ እንደምትመለከቱት ይችናት። ኦልሞስት እነዚህን ትደምሯቸው ወደ ከሰባ አካባቢ 1.7 ዶላር አካባቢ አግኝተናል ማለት ነው። ስለዚህ እዚህ ቦታ ላይ መታች ነው። እዚህ እርን ያደረጋችሁ ዩዝድ ያደረጋችሁ ካለ ደግሞ ዩዝድ ብሎ እዚህ ቦታ ላይ ያመጣላችኋል ማለት ነው። ዩዝዱን ብንነካው እንደምትመለከቱት ለዲስካውንት ፐርቼዝ ያደረኩበት እዚህ ቦታ ላይ ዲስካውንት ፐርቼዝ 132 አካባቢ ተጠቅሜ ያለው እንዲሁም ደግሞ ሌሎች የተጠቀምኳቸው አሉ። እንደምትመለከቱት እዚህ ቦታ ላይ የተጠቀምኳቸው አሉ። ልክ እነዛንም ያሳያችኋል። ኤክስፓየርድ የሆነ ካለ ከ6 ወር በኋላ ነው ኤክስፓየርድ የሚያደርገው። እዚህ ቦታ ላይ ገብታችሁ ማየት ትችላላችሁ። 6 ወር ከሞላው ኤክስፓየርድ ያደርግባችኋል። ከዛ በፊት ግን መጠቀም ይኖርባችኋል ማለት ነው። ይሄንን ኮይን ማለት ነው። ካልተጠቀማችሁበት ምን ሊያደርግ ይችላል? ኤክስፓየርድ ያደርግባችኋል ማለት ነው። ስለዚህ ከዚህ እንውጣና ምንድነው የምናየው? ዲስካውንት ነው። እዚህ ቦታ ላይ በዲስካውንት ነው። ለምሳሌ አሁን እዚህ ቦታ ላይ የተቀመጠ ይሄ 100% ዲስካውንት ይላችኋል። እዚህ ቦታ ላይ ዲስካውንት ፋይንደር የሚል አለ። ዲስካውንት ፋይንደር ብላችሁ እዚህ ቦታ ላይ ገብታችሁ የፈለጋችሁትን እቃ ሰርች አድርጋችሁ ምን ማለት ትችላላችሁ? ማዘዝ ትችላላችሁ ማለት ዲስካውንት ፋይንደር የሚል አለ። እዚህ ቦታ ላይ እንደምትመለከቱት ለምሳሌ 40% የሚቀንስ 70% የሚቀንስ እነዚህን ታዋቸዋላችሁ ሙሉ ማለት ነው። እዚህ ቦታ ላይ የተሻላችሁ ለምሳሌ እንደምትመለከቱት እዚህ ቦታ ላይ ምን ላሳያችሁ 52% የሚቀንሰውን እንመለከት። ለምሳሌ ይሄን ትራይፖድ እንደምትመለከቱት እዚህ ቦታ ላይ ብትመለከቱት ሚኒ ትራይፖድ ነው 52% ነው። የዚህን የ2 ዶላር እንግዲህ 52% ቀነሰላችሁ ማለት ኦልሞስት 1 ዶላር ነው። ነገር ግን እንደዚህ አይነት ነገሮች ምን ይኖራቸዋል? ትልቅ እቃዎች ናቸው። ሺፒንግ ይኖራቸዋል። እንደምትመለከቱት ይሄን አሁን ብትገቡና ብታዩት ይሄን እንመለከተው እንደምትመለከቱት የሚሸጥልን እዚህ ላይ 1.1 ዶላር ነው ማለት ነው። እኛ የሚጠበቅብን ማለት ነው ምን ከፍለው እዚህ ጋር ባይ ብንል ማለት ነገር ግን የሺፒንግ ይኖረዋል። እንደዚህ አይነት ማየት ይኖርባቸዋል። የሺፒንግ ስንት አለው? እዚህ ቦታ ላይ እንደምትመለከቱት 13 ዶላር አለ የሺፒንግ ማለት ነው። ስለዚህ የሺፒንግ የሌላቸውን ነፃ የሆኑትን ማየት ይኖርባቸዋል። እነዛን አይታችሁ እዚህ ቦታ ላይ የሺፒንግ የሌላቸው ቀለል ያሉ እቃዎችን ማዘዝ ትችላላችሁ ማለት ነው። እንደምትመለከቱት ሌሎችም ብዙዎች አሉ። ከትራይፖድ ውጭ ያሉትን የምትፈልጉትን ብቻ ግላስ ሊሆን ይችላል፣ መነጽሮች፣ የፈለጋችሁትን ነገር ማዘዝ ትችላላችሁ። ነገር ግን ከጉሩሙክ ጋር ያለውን ነገር ማየት ትችላላችሁ። ሰዓቶች የሚቀንሱ አሉ እስከ 70% ማለት ነው። በእናንተ ዶላር ምክንያት ይላችኋል ማለት ነው። 11%፣ 58%። ለምሳሌ እነዚህን ባጎች ብትመለከቱ እዚህ ቦታ ላይ የሚቀንስ አለ። እዚህ ቦታ ላይ ብትመለከቷቸው በጣም ዲስካውንት ያላቸው አሉ። እንደው ትንሽ ቦርሳዎችም ሊኖሩ ይችላሉ። እኔ ለምሳሌ ካርት ውስጥ ካስገባኋቸው ላሳያቸው። ካርት ውስጥ ያስገባኋቸው ይኖራሉና እነሱ ላሳያቸዋለሁ። ካርት ያስገባኋቸው ካሉ እነሱን አሳያቸዋለሁ ማለት ነው። እሱ ላይ ልግባና ካርት ውስጥ ያስገባኋቸውን ምናልባት ዲስካውንት ያላቸው ማለት ነው። በጣም ዲስካውንት ያላቸው ለምሳሌ እነዚህ ቦርሳዎች የሴት ቦርሳዎች ናቸው። ለምሳሌ ይሄን የመጀመሪያው የምትመለከቱ ይሄን የመጀመሪያው እንደምትመለከቱት ኦልሞስት 2.45 ነው። ዲስካውንቱ ማየት ትችላላችሁ እዚህ ጋር። ይሄ ለምሳሌ 3 ዶላር ነው። መግዛት ብትፈልጉ ስንት ይሸጥላችኋል ማለት ነው? 1.8 መግዛት ትችላላችሁ እቺን ቦርሳ ማለት ነው። 1.8 ናት እንደምትመለከቷት። እቺን ቦርሳ ለምሳሌ ብትፈልጉ
በ1.8 ዶላር ማስመጣት ትችላላችሁ ማለት ነው። ዲስካውንት ከታች ፍሪ ሺፒንግ ነው የሚለው እንደምትመለከቱ ፍሪ ሺፒንግ መሆን ማየት አለባችሁ። ስቡታ ላይ አንዳንድ ነገሮችን አይታችሁ $3 የነበረውን ስንት ገዛችሁ ማለት ነው። እንደምትመለከቱት ይሄ አሁን ከ60% በላይ ነው፣ 70% ማለት ነው የቅናሹ ማለት ነው። ስለዚህ $3 የነበረውን $1.28 አካባቢ ገዛችሁ ማለት ነው። ባይ ብላችሁ ከቨርቹዋል ካርዳችሁ ላይ አስቆርጣችሁ መግዛት ትችላላችሁ። ይህም ደግሞ በፍሪ ሺፒንግ ከኖቬምበር 14 እስከ 27 ባለው ጊዜ ይደርሳችኋል ማለት ነው። ስለነበረን ጊዜ አመሰግናለሁ። ማንኛውም ጥያቄ ካላችሁ መጠየቅ ይቻላል። ስለነበረን ጊዜ አመሰግናለሁ። ሰብስክራይብ